ሰላም ሰላም እንዴት ናችሁ? እኛ ዩቲዩብ ቻናል ተከታታዮች ዛሬም ማሳያችሁ የሃላ አፕ ፖይንት ወደ ኮይን እንዴት መቀየር እንደሚችል አሳያችኋለሁ። ዩቲዩባችን ሰብስክራይብ አድርጉ፣ ተከታተሉኝ። ቪዲዮ እስከ መጨረሻ እዩ። ፖይንት ወደ ኮይን ለመቀየር ሁለት መንገዶች አሉ። እነሱ አንዱ በዳይሬክት የሚቀይር ከሆነ 90 ኮይን ነው የሚሆነው። በኮይን ትሬዲንግ አማካይ ከቀየርክ ደግሞ 96,000 ኮይን ይሆናል ማለት ነው። አቀያየሩ አብረን የምናይ ይሆናል። መጀመሪያ ወደ ሃላ አፕ እንገባለን። ከዛ ፖይንት የሚል እንመርጣለን። ፖይንታችን አሁን እንዳያችሁት 100,384 ነው ያለነው። ከዛ ወደ ኮይን ሴለር እንገባለን። ከዛ መቀየር የምንፈልገው ፔይመንት ሜተድ እንመርጣለን። በኢትዮጵያ ነው ኢቲቢ። ከዛ ኤክስቼንጅ እንለዋለን። ኤክስቼንጅ ካልነው የስታንዳርድ ስታንዳርድ ከሆነ እኛ ሌቭላችን ለመጀመሪያ ጊዜ የምንቀይር ከሆነ በ96,000 ነው የሚቀየረው። የሲኒየር ከሆነን ደግሞ በ100 ኮይን መቀየር እንችላለን። አሁን እናስገባለን። መቀየር የምንፈልገውን ቁጥር እናስገባለን። ከዛ ኤክስቼንጅ ስንል ወዲያው ወደ 6,000 ኮይን ይቀየራል። 600,000 ማለት ነው። ይሄ አፕሊኬሽን ብዙ ሰው እየተጠቀመበት ስለሆነ ሊንኩን እዛ ላይ አስቀምጣችኋለሁ። ገብታችሁ ተጠቀሙ። ቴንኪዩ። Oke,